ገንዘቡ ነው እዚህ ጽሁፍ ላይ ቅድም ሳነበው ነበር ገንዘቡ ነው ወይስ ዓላማው ነው ያስኬደህ ነው ጥያቄው ነው ከዚህ ዛ ያልኩኝ ነው ማመጣው የመጀመሪያው ነገር ለሰራዊት ፍቅሬ ፌርነስ ሰራዊት ፍቅሬ ትልቅ የአርት ሰው ነው አናሊዝ የምትጠይቁትን ሰው ወቁ እንጂ አንዳንድ ሰዎች እሺ ብለው ስለመጡ አይቅለልባችሁ እድሜ ልኩን በሚዲያ ውስጥ ያደገ ሰው ነው ሰራዊት ፍቅሬ ትልቅ የሚዲያ ሰው ነው የኪነ ጥበብ ሰው ነው አሁን ሰራዊትን ጋብዘው ወደዛ ሄድከው ገንዘቡ ነው ምኑ ነው አንዳንድ ቦታ ላይ ደግሞ እኔ ለምሳሌ ይሄንን ማስታወቂያ ሰራለሁ አንተ ሁሉንም ማስታወቂያ ታስተዋውቃለህ ለገንዘብ ነው ለምንድን ነው ይሏል በነገራችን ላይ ሰራዊት ጋር ተቀጥሮ ስራ የጀመረ ሰው ነው ሰራዊት ነው እንጀራ ይከፈተለት እኔ የሪል ስቴት ማስታወቂያ አልሰራም ምክንያቱም እኔ ኳሊቲ ያለኝ ሰው እኔ በኔ ደረጃ የሪል ስቴት ማስታወቂያ ካልሰራው አንተ ደግሞ ሁሉንም ያገኘው ማስታወቂያ መስራት ሰራዊት ነው እንደዛ ነው ሰዎች አይደለም እንደዚህ ትላልቅ ስም ያላቸውን ሰዎች ስትጋብዙ ይቅርና አሁን ፍራጅ እንኳን እዚህ ጋር ኢንተርቪው ስታደርጓቸው የሰው ልጅ በተፈጥሮ ክብር ይፈልጋል ቫይራል እንዲወጣላችሁ ሰዎችን በማንጓጠጥ ሰዎችን ዲስሪስፔክት በማድረግ አጉል አንተ ሞጋች ነህ ምናምን በመባል ምናምን ከሆነ እኔ ልንገራችሁ እነዚህን ያዩና ሰዎች በሚቀጥለው ስጠሯቸው አይመጡላችሁም ይናዋታ የትንተናን ኢንተርቪው ስታደርጋ ይቻላል በጣም ጋጠ ወጥ ሰው ነው ስለዚህ አልመጣም ይላል እንጀራ የምትበላው እነዚህ ሰዎች ኢንተርቪው ሲደረጉልህ ነው አይደለም እነሱን እንግዳ የምታደርገው ሰውየው ከሱ በፊት የነበረውን ሰውዬ እንዴት ኢንተርቪው እንዳደረከው ያያል እዚህ ጋር አንድ ዝም ብሎ ስም የሌለውን ሰውዬ ኢንተርቪው አድርጌ ተሳድቤ ባባር ነገ ቴዲ ለኢንተርቪው ይፈልጋል ባል ማንም አይመጣም መጀመሪያ ነገር ሰው ተናግሮ እስኪጨርስ ማድመጥ ሁለተኛ አንተ ፈራጅ መሆን የለብህም አንቺ ፈራጅ መሆን የለበሽም ሰውየው ተናግረው ይጨርስ ከዛ በኋላ ፍርዱ ለአድማጭ ተመልካች ተተዋለህ እኔ እንዲህ አይደለም ካለ ኦኬ አንተ ማሙሼ አሁን ስምህን አውቀዋለሁ አንድ 300 ሰው ገብርኤል ሰማችሁ እንዴ ይንወሬ ቤተሰብ አረ ንጉር ልንገራችሁ ቤተሰብ አረ ንጉር ልንገራችሁ $200,000 የወጣበትን ቀለበት ሰማችሁ እንዴ ቤተሰብ ሰማችሁ ቤተሰብ አረ ቤተሰብ አረ ሰምተናል ያ ወይ ማርሰማንም በሉኝ ምንድነው የምትሉት አይ ሰምተናል ማርያም አልሰማን ቤት የመረሽን ነው አልሰማን ሰማ ገብርኤልን እናንተ ጋይስ እንግዲህ መቼ አሁን ይሄን ሳውራ ደግሞ አንቺ ምቀኛ አንቺ ምናምን እንዳትሉኝ ጋይስ ባለፈው የተነሳው የነ እዛ ቲክታክ መንደር ላይ ያነዛ በኋላ ደግሞ ያላንሳም ከብዙ ወዳጆቼ ጋር ከብዙ አድናቂዎቼ ጋር ያጣላኝ የዛን ጊዜ የልቤ ስናገር ተመጸዳድቃችሁብኛል እና አላንሳም አፌን ሰብስቤ ቁጭ ብያለሁ ግን እቺ ነው ማወራት አለብኝ ጋይስ ዞይ ጀርመን ገባ ኑ ያልሰማችሁ ጉዳችሁ ልንገራችሁ ልልቲ ሰምታለች እንቁርት ሰምተሻል ይሄን ጉር ሰምተሻል እንቁርት ነይ ልንገርሽ እኔማ እንትና ቀደመችኝ እንጂ ትናንትና ዞን ቀደመች ጋይስ ዞይ ጀርመን ሀገር ሄዶ $200,000 ዳይመንድ $200,000 ዳይመንድ $200,000 ዳይመንድ ለሜላት አሰረላት ሰማችሁ ይንጉድ ሰማችሁ እኔ የውስጥ አዋቂ ሰው ነኝ የነገረኝ የውስጥ እቺ እንቁርቲ እንትና ማለት ጂጂያው ወታወራች እንጂ እኔ ከጀርመን ተደውሎ ነው የተነገረኝ ጋይስ ቀለበት አስረኩ ጋይስ ትዳር ሳይፈታ ወረቀት ሳይቀደድ ቀለበት ይታሰራል እንደ ቤተሰብ ቀለበት አሰራ ሄዶ ዳይመንድ ዞይ
አሰረ ዳይመንድ አሰረላት ለሜላት። የምሬን እኮ ነው። ደንግጬ እኮ ነው ቤተሰብ። አረ የምን ስለምሳም ልምታራ አረ አሰረላት ለሜላት ዳይመንድ የ300,000 ብር የ200,000 ብር ዳይመንድ እኔ ከጀርመን ተደውሎ የተነገረኝ ከትላንት ወዲያ ቅዳሜ ዕለት የተነገረኝ። አርብ ማታ ነው ያሰራላት ቀለበት። ጋይስ ምን ትላላችሁ? እኔማ ለወርቁ አይተነው አንድ ጸሐፊ የጻፈውን ጽሑፍ ላቀርብላችሁ። የጸሐፊውን ስም መጨረሻ ላይ ነገራችኋለሁ። ትውልድና እድገቱ እናርጅናው ጋር ደብረ ወርቅ ከተማ ልዩ ስሙ እነገና አብርሃም ተብሎ ይጠራል። የፈጣን አእምሮ ባለቤት ነው። ያስባል፣ ያቅዳል፣ ይፈጽማል። ነገሮችን የሚረዳበት፣ ስራዎችን በፍጥነት ወደ ተግባር የሚቀየርበት መንገድ ፍጹም ያልተለመደ ነው። ለጋስነቱን ለጋስነ በሚለው አማርኛ መግለጽ ማሳነስ ይመስለኛል። ሰዎች ቃል ሳይናገሩ አይቶ የማንበብ ውስጣቸውን የመረዳት መክሊቱ ድንቅ ነው። የኔ ከሚለው ህይወት ይልቅ ለሌላው መኳተን ያበዛል። ትንሽ ነገር አይወድም። ብዙ ማሰብ፣ ብዙ ማቀድ፣ ብዙ መስራት፣ በስኬት ማጠናቀቅ። ትልቅ ነገር አስቦ ትልቅ ነገር በመፈጸም ከሚገኘው ሀብት ይልቅ ሀሳቡ ተሳክቶ በማየቱ ብቻ አብዝቶ የሚደሰት ሰው። እንደ ባለሙያ ተጠበ ተጨንቀ ትልቅ ነገር ሰራው ብለ ስታስብ ድንገት በሄሊኮፕተር ይመጣና የሰራው ስራ በጣም ትንሽ መሆኑን አሳይቶም አሳምኖ የበለጠ ትልቅ ስራ እንድትሰራ አድርጎ ይሄዳል። ቀናና ሙሉ ልብ አለው። አይዞ በሚል ቃልና ትከሻን በመምታት ሰዎችን የማነቃቃትና ፖዚቲቭ ኢነርጂ የመፍጠር ችሎታው በእጅጉ ይደንቀኛል። አይዞ ከእንቅፋት ያድናል እንዲሉ አበው በሱ አእምሮና ህይወት ውስጥ በተግባር ይገለጻል። በብዙ እሳት ውስጥም አልፏል። ሰዎችን በቀላሉ የሚረዳውም ለዚህ ነው ብዬ አምናለሁ። ንግግሮቹ መረቅ፣ ፍጹም ተጫዋችና ቀልደኛም ጭምር። ለገጠራማው የህይወት ዘይቤ ትልቅ ፍቅር አለው። ከአርሶ አደር ወገኖቹ እቅፍ ስራ ውሎ በማደር ውስጥ ነፍሱ ሐሴትን የምታደርግ ድንቅ ሰው መሆኑን ሳስብ ዛሬ ላይ እንዴት ቻልከው ብዬ እንዳስብ ያደርገኛል። በሀገሩ ውስጥ ብዙ ፕሮጀክቶች አሉት። አብዛኛዎቹ ትርፋማ ወደሚባል ደረጃ ገና ያልተሸጋገሩ ናቸው። በወቅታዊ የሰላም ችግሮች ምክንያት ኪሳራ ሲያጋጥም እንኳን የእኛ ትልቁ ትርፋችን በውስጥ ያለንን ሰራተኞች ይዘን መቀጠል መቻላችን ነው ብሎ የሚያስብ ኢንቨስተር መሆኑን ስነግራችሁ በፍጹም ልበ ሙሉነት ነው። ብዙ ጊዜ ትኩረትን ይስባል። ስሙ ለበጎም አንዳንዴ ደግሞ ለሐሜትም ቅርብ ነው። ስሙም የደብረ ወርቅ ማርያም ገዳም ፈርጥ አማራ ኢትዮጵያዊ ኢንቨስተር ወርቁ አይተነው ይባላል። በዚህና መሰል ምክንያቶች ይመስለኛል ዝምታን መርጠህ ድምጽ የጠፋብኝ ወንድሜ ወርቁ አይተነው ባለበት ቦታ ሰላም ይብዛም። ሀገር ሰላም ሆኖ ኢትዮጵያና ህዝቦቿ ወደ ነበሩበት የክብር ማማ ተመልሰው ያጠፋ ክሶ የተበደለም ተክሶ ከእናት ሀገሩና ወገኑ ተለይቶ የተሰደደውም ተመልሶ አንተም ወደምትወዳት ሀገር ወገንና ህዝብ በሰላም እንድትመለስ የምንጊዜም ምኞቴ ነው። ጸሐፊው ሀብታሙ ዘሪሁን ነው። ጽሁፉን ከወደዳችሁት ላይክ እና ሼር አድርጉት። ቀጣይ ቪዲዮአችን እንደጫን ደርሳችሁ ደግሞ ተከተሉ። እውነት ያሸንፋል።